ዓመተ ምህረቱ እንደ ፈረንጆች አቆጣጠር 1922 ነው። በጀርመን ሀገር በሚገኝ አንድ ገለልተኛ ገጠራማ የእርሻ መንደር ውስጥ መንደሩ በበረዶና በጫካ የተከበበች ናት። ከዕለታት አንድ ቀን ግን በበረዶ ላይ የሚታዩ እንግዳ የእግር ኮቴዎች ተገኙ። ኮቴዎቹ ቀጥታ ከጫካው ወጥተው ወደ ዋናው መኖሪያ ቤት ያመራሉ። ግን አንድም ኮቴ ተመልሶ ከዛ ቤት ወጥቶ ወደ ጫካው አልተመለሰም። ይህ ማለት ያ ያልታወቀው የእግር ኮቴ ወደ ቤቱ ገብቷል፣ ግን ተመልሶ አልወጣም ማለት ነው። ይባስ ብሎ ቤት ውስጥ የነበሩትን 6 የቤተሰብ አባላት በቤት ውስጥ በሚገኘው በረት ላይ አንድ ሰው እየተራመደ እንደሆነ ድምፅ ይሰማሉ። ነገር ግን በረቱን ሲፈትሹ ምንም አይነት ነገር የለም። ከቀናት በኋላም ግን 6ቱም የቤተሰብ አባላት በአሰቃቂ ሁኔታ ተገድለው ተገኙ። ግን የሚገርማችሁ ገዳዩ ግድያውን ከፈጸመ በኋላ ለ4 ቀናት ያህል በዚያው አስክሬን በሞላበት ቤት ውስጥ አብሮ እየኖረ ነበር። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በሌላ እውነተኛ ታሪክ መጥቻለሁ። እንደ ሁልጊዜው ቪዲዮን ላይክ፣ ሼር ማድረግ እንዳይረሳ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጥታ ወደ ታሪኩ ልሰዳችሁ። ታሪካችን ሲጀምር ከግድያው ትንሽ ወራትን ወደኋላ መለስ ብለን ነው። ሂንተር ካይፌክ የተባለች ከተማ አቅራቢያ የምትገኝ አንዲት ትንሽና ገለልተኛ የእርሻ መንደር ናት። በዚህ መንደር ውስጥ የሚኖሩ ግሩበር የተባሉ መንደሩ ላይ የታወቁ ባለጸጋ ናቸው። ግን ደግሞ አካባቢው ላይ ካለው ሰው ጋር ምንም አይነት ቅርርብ አልነበራቸውም። የቤቱ አባወራ እንድሪያስ ግሩበር ይባላል። የ60 ዓመት አዛውንት ሲሆን በጭካኔውና ከጎረቤቶቹ ጋር ባለመስማማቱ በመንደሩ ላይ ይታወቃል። ከባለቤቱ ከይዚቱና ከልጁ ቪክቶሪያ እና 2 ከልጅ ልጆቹ ጋር አብሮ ይኖራል። ቅድም በመግቢያው ላይ እንደነገርኳችሁ ሰውየው አካባቢው ላይ ከማንም ሰው ጋር አይስማማም። በጣም ጨካኝ ነው፣ የሚፈራ ሰው ነው። ግን በዛው ልክም ሀብት እስከ ጥግ ነበር። የእንድሪያስ ትክክለኛ ፎቶ ይህንን ይመስላል። የቤተሰቦቹም ትክክለኛ ፎቶ ይህንን ይመስላል። ነገር ግን በድንገት የቤታቸው ሰራተኛ ስራዋ ልትለቅ እንደሆነ ለእንድሪያስ ነገረችው። ምክንያቷ ምን መሰላችሁ? ይሄ ቤት መንፈስ አለበት፣ ሁል ጊዜ ከበረት ውስጥ የሰው ኮቴ እሰማለሁ፣ አንዳንዴ ሰው እያየኝ እንደሆነ ይሰማኛል በማለት በፍርሃት እየተንቀጠቀጠች ለባለቤቱ ነገረችው። እንድሪያስ ግን ይህንን የሴትዮዋን ወሬ እንደ ቀልድ ነበር የቆጠረው። ምክንያቱም እነሱ ከዚህ በፊት ድምፅ ሰምተው አያውቁም። እሷ ናት ለመጀመሪያ ጊዜ እንደዚህ አይነት ድምፅ ሰማሁ ያለችው። ሰራተኛዋም ይህንን ከተናገረች በኋላ ከነ እንድሪያስ ቤት ለቃ ወደ ከተማ ሄደች። እንደ ፈረንጆቹ አቆጣጠር መጋቢት ወር ላይ በ1922 ከባድ የክረምት ወራት ነበር። በመንደር ውስጥ በረዶ ምናምን ነበር የሚጥለው። መጀመሪያ መንደሯ በረዶማ ነበረች። አንድ ቀን ጠዋት እንድሪያስ ወደ ውጭ ሲወጣ የሚገርም ነገር አየ። ከጫካው ተነስቶ ቀጥታ ወደ መጋዘናቸው እህል ማከማቻ ክፍል የሚያመራ አዲስ የእግር ኮቴ በበሩ ላይ ተመለከተ። ወደ በረታቸው ማለት ነው፣ ከብት ምናምን እህል የሚያስቀምጡበት መጋዘን። ነገር ግን ወደ ጫካው የሚመለስ ምንም አይነት የእግር ኮቴ አልነበረ። ሲገባ የእግር ኮቴው ነበር፣ ሲወጣ ግን ምንም አይነት ኮቴ አልነበረ። እንድሪያስም በነገሩ ግራ ተጋባ። እሱ ነው መጀመሪያ ከቤት ወጣው። ወደዛ ወደ እህል መጋዘንም ያመራ ሰው አልነበረ። ማን ሊሆን ይችላል ከዚህ ጫካ ወጥቶ ወደዚህ የገባው ብሎ ቤቱን አካባቢውን መፈተሽ ጀመረ። ለብዙ ሰዓትም ያን የእህል መጋዘን ቤታቸውን ቢፈትሽም ምንም አይነት ነገር ሊያገኝ አልቻለም። እንድሪያስም ይህንን ያየውን ነገር ለቤተሰቦቹ ሳይነግር ራሱ ይዞት ቆየ። ባልተረጋገጠ ነገር ቤተሰቦችን አላስደነግጠም በሚል ራሱ ነገሩን ይዞት ቆየ። ይህ ችግር ሳይፈታ ግን በዚያው ሰሞን ሌላ አንድ ነገር ተከሰተ። እንድሪያስ በጭራሽ ገዝቶት የማያውቀው አንድ ጋዜጣ ሳሎን ውስጥ ወድቆ አገኘ። ከዚህ በፊት ቤታቸው ውስጥ ምንም አይነት ጋዜጣ ገብቶ አያውቅም። ወደ ከተማም ብዙም ጊዜ አይወጡም። አልፎ አልፎ የተለያዩ ነገሮች ለመግዛት እንጂ እንደዚህ አዘውትሮ ጋዜጣ ምናምን አይጠቀሙም ነበር። ነገር ግን ከወትሮ በተለየ ጋዜጣ ጠረጴዛው ላይ ቁጭ ብሎ አገኘ። ቤት ውስጥም ማንም አልነበረ። ወደዚህ ቤትም ምንም አይነት እንግዳ አልመጣም ነበር። ይባስ ብሎ ግን የቤቱ ዋና መቆለፊያ ቁልፍ በድንገት ጠፋ። እንድሪያስ ነገሮች የተደራረቡ በመጡ ቁጥር ያኔ ሴትዮ ያለችው ነገር ትዝ እያለው መጣ። የሆነ መንፈስ ያለችው ማለት ነው። በዚህ ጭንቀት ውስጥም ሆኖ በምሽት ደግሞ ከቤቱ በላይ ካለው ሰገነት ላይ ከባድ የእግር ኮቴዎች መስማት ጀመረ። እንድሪያስ መሳሪያውን ይዞ ሰገነቱ ላይ ወጥቶ ቢፈትሽም ምንም አይነት ሰው ሊያገኝ አልቻለም። ፍርሃት ቤቱን ወረሰው። የቤተሰቦቹ አባል እንዳለ ተጨነቁ። ያኔ ሰራተኛ ያለቻቸው ነገር ትዝ ይላቸው ጀመር። መጽሐፍ ቅዱስም አምጥተው ቤቱ ላይ መጸለይ ጀመሩ። የሆነ መንፈስ ከሆነ አጋንንት ነገር ከወጣ ብለው ማለት ነው። ነገር ግን ያ የሚሰማው የእግር ኮቴ ድምፅ ሊለቅ አልቻለም። ከቤቱ ትንሽ ይሰማል፣ ትንሽ ቆይቶ ይጠፋል፣ ትንሽ ይሰማና ትንሽ ቆይቶ ይጠፋል። ወጥተው ሲፈትሹ ምንም አይነት ነገር የለም። የቤተሰብ አባላቶቹ እንዳለ ተጨነቁ። ነገር ግን በመጋቢት ወር መጨረሻ ላይ ማሪያ የተባለች አዲስ የቤት ሰራተኛ ቀጠሩ፣ እነ እንድሪያስ ማለት ነው። በሄደችው ሰራተኛ ምትክ አዲሷ ሰራተኛ ወደ እርሻው መንደር ከመጣች በኋላ እቃዋን አስቀምጣ ከቤተሰቦቹ ጋር ተዋውቃ ስራዋን ጀመረች። ነገር ግን
በዛች በገባችበት ምሽት የሆነ አስፈሪ ድምፅ መስፋት ጀመረች፣ እንደ መንፈስ ነገር ማለት ነው። እነ እንድሪያስም እየተደጋገመ በመጣ ቁጥር ለምደውታል። እቺ ሴት ግን አዲስ ስለነበረች በጣም ተረበሸች። ነገር ግን ማንም ያላወቀው ያ ምሽት የሁሉም መጨረሻ ነበር። ይሄ እንግዳ ድምፅ ከሰገነት መሰማት አቁሞ ወደ ከብቶቹ በረት ቤት መሰማት ጀመረ። ከወትሮ በተለየ በከፍተኛ ድምፅ ነበር የሚሰማው። የ60 ዓመቱም እንድሪያስ ይህን ድምፅ ለማጣራት ለብቻው ወደ በረት ቤት ሄደ። የከብቶቹንም ቤት ከፍቶ ሲገባ በጨለማ ውስጥ ተደብቆ የነበረው ማንነቱ ያልታወቀው ገዳይ ሹል በሚመስል ብረት እዛው ጭንቅላቱን መቶ ገደለው። ቤተሰቦቹ እንድሪያስ አሁን ካሁን ይመጣል ብለው እየጠበቁ ነበር። ለብዙ ደቂቆችን ቢጠብቁ እንድሪያስ ወደ ቤቱ ተመልሶ አልመጣም። ከዛም እንድሪያስ ቢጠብቁት አልመጣ ሲላቸው ሚስቱና ልጁ ቪክቶሪያና የቪክቶሪያ ልጅ የነበረው የ7 ዓመቱ ልጅ ካዝሊን ወደ በረት ቤቱ ሄዱ። እነሱም እንደ እንድሪያስ ያንን የበረት ቤት ከፍተው ሲገቡ ገዳዩ እንድሪያስን በገደለበት በዛው ብረት እነሱንም እዛው ቀጥቶ ገደላቸው። የሆነ ለመናገር እንኳን በሚዘገንን ሁኔታ ነበር የገደላቸው። ገዳዩ በዚህ ብቻ አላበቃም። ወደ ዋናው ቤት በመግባት ገና በመጀመሪያ ቀን ስራ የጀመረችውን አዲሷን ሰራተኛና አልጋው ላይ ተኝቶ የነበረውን የ2 ዓመት ህፃኑን ጆሴፍን ጭካኔ በተሞላበት መንገድ እዛው ገደላቸው። ግን ምን አይነት መንፈስ ነው? ሰውየው ግን የሁላው ነገር ሲፈጽም ፊቱ አይታይም። ይሄ ገዳይ በዛች ምሽት 6 የቤተሰብ አባላቱን እንዳለ ቀጠፋቸው። ግን ምን አይነት ጭካኔ ነው? ነገር ግን በጣም ያስገረመኝ ነገር የዚህ ታሪክ እጅግ ዘግናኝና ሰይጣናዊ ክፍል የሚጀምረው እዚህ ጋር ነው። ግድያው የተፈጸመው አርብ ምሽት ነበር። አስክሬኖቹ የተገኙት ደግሞ ማክሰኞ ቀን ነው። በእነዚህ 4 ቀናት ውስጥ ገዳዩ ቤቱን ለቆ አልወጣም። ገዳዩ በዛ አስክሬን በሞላበት ቤት ውስጥ ለ4 ቀናት ያህል አብሮ እየኖረ ነበር። ኩሽና ውስጥ እየገባ ምግብ አብስሎ ይበላል። ቤት ውስጥ የነበሩት ከብቶች እና ላሞችን እንዳይራቡ መኖና ውሃ ይመግባቸዋል። አካባቢው በጣም ከፍተኛ ብርድ ስለነበር እሳት እያቀጣጠለ ይሞቃል። ጎረቤቶቹ ምንም ነገር አልጠረጠሩ፣ ምክንያቱም የሁላ ነገር ሲፈጠር ከቤት ውስጥ ጭስ ይወጣል፣ ምግብ አለ፣ ከብቶቹ ምንም አይነት ድምፅ አያሰሙም። ግን የሁላ ሬሳ ቤት ውስጥ አስቀምጦ እንዴት ነው እሱ ቁጭ ብሎ ምግብ የሚመገቡ? ይህ ምን አይነት ፍጥረት ሊሆን ይችላል? ይሄ ለማሰብ እንኳን የሚከብድ ነው። ከአእምሮ በላይ የሆነ ነገር ነው። ነገር ግን ከቤት ውስጥ ምንም አይነት ሰው መውጣት ስላቆመ ጎረቤቶቻቸው ተጠራጠሩ። እነዚህ ሰዎች ምን ነክቷቸው ነው ብለው በመደናገጥ ወደዛ ቤት ሲገቡ ሰዎቹ እንዳለ ተገድለው ነበር። ጎረቤቶቻቸውም ደንግጠው ወደ ፖሊስ ደወሉ። ፖሊስም ወደ ቦታው ለመድረስ ትንሽ ሰዓት ፈጅቶበት ነበር። ለምን? ትንሽ ከከተማ ራቅ ያለች መንደር ናት። ነገር ግን ፖሊሶቹ ወደ ቦታው ሲደርሱ ገዳዩ አልነበረም። ምርመራ አደረጉ። ቤት ውስጥ ያለውን ነገር ምናምን ፈለጉ። አስክሬኑ ላይ አሻራ ካለ በሚል ምንም አይነት ነገር ግን ስለ ገዳዩ የሚጠቁማቸው ማስረጃ ማግኘት አልቻለም። ፖሊስ በዚህ ግድያ ተጠርጣሪ የሚላቸውን ሰዎች እንዳለ እየያዘ መጠየቅ ጀመረ። የሚገርማችሁ በዚህ ግድያ የመጀመሪያ ተጠርጣሪ የነበረው የቪክቶሪያ ባል ነበር፣ የእንድሪያስ ልጅ ማለት ነው። የቪክቶሪያ ባል ግን ወታደር ነበር እና ለጦርነት ሂዶ አልተመለሰም። እሱም የመጀመሪያ ተጠርጣሪ የሆነበት ምክንያት ከአባትየው እንድሪያስ ጋር ከፍተኛ ጸብ ስለነበረባቸው ነው። ያው እንድሪያስ በጣም ጨካኝ ሰው ስለነበር ከብዙ ሰው ጋር ይስማማ። ፖሊሶችም ለብዙ ወራት ያህል ቢያጣሩ ምን ቢሉም ስለ ግድያው ምንም አይነት ፍንጭ ሳያገኙ ቀሩ። ስለ ጉዳዩ መረጃ ስላጡ ፋይሉን ለመዝጋት ተገደዱ። የእንድሪያስን ቤት ፈርሶ ሐውልት ቆመላቸው። ምክንያቱም ቤቱ መንፈስ አለበት ተብሎ መታሰብ ጀመረ። ውድ ተመልካቾቼ የዛሬው ታሪካችን ይህን ይመስል ነበር። ይህ ሁላ ሰው ገሎ አብሮ ለ4 ቀናት ያህል ከሬሳ ጋር የኖረው ሰው ማን ሊሆን ይችላል? ይሄ አሳዛኝ ታሪክ እስከዛሬ ድረስ ፍቺ ያልተገኘለት ጉዳይ ሆኖ ተመዝግቧል። እናንተስ ምን ታስባላችሁ? ገዳዩ ማን ሊሆን ይችላል? በሰገነት ውስጥስ ለቀናት ያህል ያንን ድምፅ ሲያሰማ የነበረው ማን ይሆናል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከታሪኩ እንደተማራችሁበት ተስፋ አድርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።